أهلا وسهلا إلى VM معهد VM ያው በአረብኛ ያልኩት እንኳን ወደ VM በደህና መጣችሁ። ዛሬ አረብኛ ፊደሎችን ነው የምናየው። አረብኛ ፊደሎች ሲጻፉ ከቀኝ ወደ ግራ ነው። እንደ አማርኛ እንደ እንግሊዝኛ ከግራ ወደ ቀኝ ሳይሆን ከቀኝ ወደ ግራ ነው። አረብኛ በጣም ቀላል ቋንቋ ነው። ፎከስ ብቻ ነው የሚያስፈልገው። ብዙ ቃላቶች ከኢትዮጵያ ቋንቋዎች ጋር ይቀራረባሉ። ስለዚህ ፎከስ ካረጋችሁ የሚከብዳችሁ ነገር አይሆንም ማለት ነው። ልክ አማርኛ ስንጀምር መማር ስንጀምር ሃሁ ሂ ብለን እንደጀመር ነው። እንግሊዝኛ መማር ስንጀምር ደግሞ ABCD ብለን እንደጀመር ነው። ዛሬ ደግሞ ለአረብኛ አለፍ ባታ እያለን እንጀምራለን ማለት ነው። አረብኛ ቋንቋ እንደነገርኳችሁ በጣም ቀላል ቋንቋ ነው። ከመጀመሪያው እንጀምር። ስለ አብራችሁ በሉ። የመጀመሪያው አለፍ፣ የመጀመሪያው አለፍ። እስኪ ድገሙት። አለፍ። ሁለተኛው ባ፣ ባ። እስኪ ድገሙት። ባ። በጣም አሪፍ። ሶስተኛው ታ፣ ታ። እስካሁን በጣም ቀላል ነው። ታ። ጥሩ። ከዛ በኋላ ሳ፣ ሳ። ምላሳችሁን አውጥታችሁ ሳ፣ ሳ። ከዛ በኋላ ጂም፣ ጂም። በጣም ቀላል ነው። ጂም ልክ እንደ ጂም፣ ጂም ማለት ነው። ከዛ በኋላ ሐ፣ ሐ። ከዚህ ነው የሚወጣው ከጎሮዋችን ሐ። በጣም አሪፍ። ከዛ በኋላ ኻ፣ ኻ። እስኪ ደጋሙት። ኻ። ይለመዳል። ኻ። ታንክ ዩ። ቀጥሎ ዳል፣ ዳል። ልክ እንደ ዲ ወይንም ደ፣ ዳል። ከዛ ዛል፣ ዛል። ምላሳችን አውጥተን ዛል፣ ዛል እንላለን ማለት ነው። ቺኛዋ ቀላል ናት። ራ፣ ራ። የረ ድምፅ ማለት ነው። ራ። እስኪ ድገሟት። ራ። ተመሳሳይ የሆነው ደግሞ ከላይ ዶት ብቻ አድርገን ዘይን፣ ዘይን። ዘይን ደግሞ የዚ ወይንም የዘ ድምፅ ማለት ነው። እስኪ ድገሙት። ዘይን። ቀጥሎ ሲን፣ ሲን። very easy፣ በጣም ቀላል ነው። ሲን። ልክ እንደ ሲን ደግሞ የምትመስሏ ሺን እንላታለን ማለት ነው። 3 ዶት በመጨመር ምን ይሆናል? ሺን፣ ሺን። ከዛ በኋላ ሳድ፣ ሳድ፣ ሳድ። በጣም ጥሩ። ከዛ በኋላ ቫድ፣ ቫድ፣ ቫድ። ከቫድ በኋላ ደግሞ ጣ፣ ጣ። ልክ እንደ ቲ ተ ድምፅ ሆኖ ግን ይሄኛው ትንሽ ያዝ ታረጉታላችሁ። ጣ፣ ጣ። ከጠ ጋር ይቀራረባል። ከጣ በኋላ ቫ፣ ቫ። አሁንም ምላሳችን እናወጣለን። ቫ፣ ቫ። በጣም አሪፍ። ከዛ በኋላ አይን፣ አይን፣ አይን። አይን በነገራችን ላይ በአረብኛ አይን ማለት ነው። አይን፣ አይን፣ አይን። ቀላል ናት በጣም። ልክ እንደ አይን የምትመስለዋ ደግሞ ጋይን፣ ጋይን፣ ጋ፣ ጋይን፣ ጋ፣ ጋይን።
ኦኬ ከዛ በኋላ ፋ የፈ ድምጽ ኤፍ ፋ ቀላል ነው ፋ ፋ ልክ እንደሱ አይነት ሆኖ ሁለት ዶት ያለው ደግሞ ምን ይሆናል ቃፍ ቃፍ ቃ ቀ የቀ ድምጽ ትንሽ እንደ ከቀ ጋር ይቀራረባል ያው ግን ቃ ቃ ቃ ቃፍ ቃፍ ከዛ በኋላ ካፍ ካፍ የከ ድምጽ የኬ ከ ካፍ ካፍ ቀላል ነው በጣም እዚህ ጋር ስንመጣ ደግሞ ላም ላም የኤል ድምጽ ማለት ነው ላም እንለዋለን ላም ላም ከዛ በኋላ ሚም ሚም አብራችሁኝ ያላችሁ ነው አይደል ሚም ሚም የኤም ድምጽ ነው ቀጥሎ ኑን 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 የነ ድምጽ ነው ነ ኑን ነ ኑን ቺኛዋ ደግሞ ሀ ሀ ሀ ሃፒ የሀ ድምጽ የኤች ድምጽ ሀ ሀ ከዛ በኋላ ዋው ዋው የዋው ያው የወ ድምጽ ዋው የመጨረሻው ደግሞ ያ ነው ያ አረብኛ ፊደሎች 28 ናቸው በአጠቃላይ ከአለፍ ይጀምራል በያ ይጨርሳል አይታችሁ ከሆነ እዚህ ጋር አስተውላችሁ ከሆነ ተመሳሳይ የሆኑ ቅርጽ ያላቸው ፊደሎች ብዙ ናቸው ልክ በ ተ ፈ ስንል እንደማለት ነው አሁን ዶቶቹን ብናጠፋቸው የትኛው ፊደል እንደሆነ አናውቀውም ማለት ነው አይደለ ስለዚህ የግድ ፊደል ዶቶቹን በትክክል ቦታቸው ላይ ማድረግ አለብን ኦኬ ልክ እንደዛው ደግሞ ጂም ሐ ኸ again ተመሳሳይ ናቸው ሶስቱም ተመሳሳይ ናቸው የሚለያቸው ምንድነው ዶቱ ነው ጂም መሃል ላይ ዶት አላት ሐ ዶት የላትም ሐ ዶት የላትም ከዛ ደግሞ ኸ ከላይ ዶት አላት ማለት ነው ልክ እንደዛው ዳል እና ዛል ተመሳሳይ ናቸው ሲጻፉ አሁንም እንዳልኳችሁ አረብኛ ቋንቋ ላይ ዶቶች በጣም መሰረታዊ ናቸው ዶት ሚስ ካረግን ቃሉን ይቀይርብናል ማለት ነው ኦኬ ስለዚህ ዳል ዛል ደግሞ ዶት አላት ማለት ነው ከዛ ቀጥሎ ራ እና ዘይን እነሱም ተመሳሳይ ናቸው ራ ዶት የላትም ዘይን ዶት አላት ስንቀጥል ሲን እና ሺን ተመሳሳይ ናቸው ሺን 3 ነጥቦች አሏት ከላይ ሲን ደግሞ ምንም ነጥብ የለውም ሳድ እና ዛድ ተመሳሳይ ነው ዛድ ዶት አላት ሳድ የላት ጣ እና ዛ ተመሳሳይ ናቸው አንድ ፋሚሊ ናቸው ጣ ዛ ዶት አለው ጣ ዶት የለውም አይን እና غين ዶት አለው አይን ዶት የለውም ማለት ነው ፋ እና ቃፍ ፋ አንድ ዶት ቃፍ ሁለት ዶት ኦኬ ስለዚህ አረብኛ ቋንቋ ብዙ ጊዜ አይታችሁ ከሆነ ይቀጣጠላል አይደለ ሲጻፍ ይቀጣጠላል እንደ እንግሊዝኛ ኦፕሽን የለንም ወይንም ስንፈልግ እንቀጣጥለዋለን ስንፈልግ አንቀጣጥለውም አይደለ እንግሊዝኛ አረብኛ ግን እንደዛ አይደለም የግድ እያንዳንዱ ፊደል ሲጻፍ ህግ አለው እንዴት እንደሚጻፍ መጀመሪያ ላይ ሲጻፍ እንዴት እንደሚጻፍ መሃል ላይ ሲሆን እንዴት እንደሚጻፍ መጨረሻ ላይ ሲሆን ደግሞ እንዴት እንደሚጻፍ ይለያያል ማለት ነው ስለዚህ እነዚህን በሚቀጥለው ቪዲዮአችን በደንብ በስፋት እናያቸዋለን ትንሽዬ እንደው እንድትረዱት እዚህ ጋር አንድ ሁለት ኤግዛምፕል አስቀምጬላችኋለሁ የሁለት ፊደል ማለት ነው የመጀመሪያው የአለፍ ነው መጀመሪያ ላይ የጻፍኩት አብ ነው አብ ማለት አባት ማለት ነው ቀላል ነው ቀደም እንዳልኳችሁ አረብኛ ከብዙ ኢትዮጵያ ቋንቋዎች ጋር ይገናኛል ይቀራረባል አብ በተለይ ከግዕዝ ጋር በጣም ነው የሚገናኘው ብዙ ቃላቶች ተመሳሳይ ቃላቶች አሉ
ኦኬ ሶ አብ አባት እንደማለት ነው። ሶ አለፍ መጀመሪያ ላይ ስትሆን መቀጠል አንችልም። ኦኬ አለፍ መጀመሪያ ላይ ስትሆን ብቻዋን ነው የምትሆነው። ከዛ መሃል ላይ ሲሆን ደግሞ እንደዚህ ማለት ነው። ይሄኛው ባ ነው፣ እቺኛው ፊደል ናት ባ ከዛ አለፍ መሃል ላይ ስትሆን እንደዚህ ነው የምትጻፈው። ስለዚህ የአረብኛው ህግ ምንድነው? አለፍ ከፊት ለፊቷ ሌላ ፊደል ካለ መቀጠል ትችላለች ከመጀመሪያው ማለት ነው፣ ከፊት ለፊት ኦኬ። ከኋላ ግን መቀጠል አትችልም። ልክ እዚህ ጋር እንዳልቀጠልናት ማለት ነው፣ ተመሳሳይ ነው። ከዛ በኋላ ሌላ ኤግዛምፕል ኪታብ ነው። አሁንም እቺኛዋ ታ ናት። ኦኬ እንደዚህ ያደረኩት ሁለት ሲሆን እንደዚህ ማድረግ ስለምንችል ነው። ኦኬ አሁን አረብኛ ላይ ታን እንደዚህ አድርገን መጻፍ እችላለሁ። እችን አጥፍቼ ደግሞ እንደዚህ ማድረግ እችላለሁ። ኦኬ ሳን ደግሞ ሶስት ነጥብ ያላት ደግሞ ምን ማድረግ እችላለሁ? እንደዚህ ማድረግ እችላለሁ ማለት ነው። ሶ እንደዚህ ሳደርግ ምን ማለት ነው? 3 ነጥብ አለው ማለት ነው። ኦኬ ሳ ነው ማለት ነው። ሶ እዚህ ጋር ኪታብ ተመሳሳይ ነው። አለፍ ከፊት ለፊት መቀጠል ስለሚችል እንደዚህ አድርጌ ቀጥያታለሁ። ከኋላ ግን መቀጠል አትችልም ማለት ነው። ኦኬ ኔክስት የሲን ፊደል ነው የወሰድኩት። እዚህ ጋር ሰመክ ይላል። ሰመክ ኦኬ ሰመክ ማለት የሚገምት ሰው አለ? ሰመክ ማለት አሳው ማለት ነው። ሰመክ አሳው ማለት ነው። ኦኬ ስለዚህ ሲን ፊት ለፊት ስትሆን እንደዚህ ነው የምትጻፈው። እቺኛው ወደ ታች የምትወርዷ አትኖርም ማለት ነው። ዝም ብለን ነው የምንቀጥለው። ሰመክ ኦኬ መሃል ላይ ስትሆን ደግሞ ሲን እቺኛው እዚህ ጋር አለችልን። ሚም ሲን ሚም አለፍ ራ ነው የጻፍኩት። ምስማር ያው በአማርኛ ምስማር ነው የምንለው። ምስማር ኦኬ ምስማር ሶ መሃል ላይ ሲን እንደዚህ ነው የምንጽፈው ማለት ነው። መጨረሻ ላይ ሲሆን ደግሞ ልክ እንደ ኦሪጂናሊ እንደምንጽፈው ማለት ነው። እንደዚህ ከፊት ለፊት ብቻ ቀጥለን እንደዚህ ነው የምንጽፈው። ሸምስ ማለት ደግሞ ፀሐይ ማለት ነው። ኦኬ እነዚህን ትራንስሌት አላረኩላችሁም። ባብ ማለት በር ማለት ነው። ባብ ማለት በር ማለት ነው። ኪታብ ማለት ደግሞ መጽሐፍ ማለት ነው። እሺ ስለዚህ ለኢንትሮዳክሽን ይሄን ያህል ካልኳችሁ በሚቀጥለው ክላስ ደግሞ ዲቴይልስ እያንዳንዱ ፊደል እያወጣን እንዴት መጀመሪያ ላይ መሃል ላይ እና መጨረሻ ላይ እንዴት አድርገን እንደምንጽፋቸው እናያቸዋለን። ስለተከታተላችሁ እናመሰግናለሁ። መልካም ቀን። ማሰላማ